ሰላም ጤና ይስጥልኝ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንዴት አላችሁልኝ እያልኩ በዚህ ዩቲዩብ ቻናል አማርኛ እንግሊዘኛ ሂሳብና ሌሎችንም የትምህርት አይነቶችን በኦንላይን እያስተማርኩ እገኛለሁ። በየትኛውም የአለማችን ክፍል ሆናችሁ በቀጥታ ለመማር ጊዜና ቦታ አልመቻችሁ ያላችሁ የቻናላችን ቤተሰቦች በኢሞ በቴሌግራም በዋትሳፕ ከታች ቪዲዮ ላይ ባስቀመጥኩት ስልክ በመደወል ያናግሩን። በቀጥታ በስልክም ቢሆን እናስተምራለን። ይህን ስራ የምንሰራው በሚመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ውድ የቻናላችን ቤተሰቦች ዛሬ ይዤላችሁ የመጣሁት እንግሊዘኛ ሲሆን ለመናገር ቀለል ካሉ ቃላት መካከል የተወሰኑትን መርጬ ቨርቦችን ይዤላችሁ መጥቻለሁ። ቨርብ ማለት ግስ ማለት ነው። በባለፈ ባሳየኋችሁ መልኩ ስም ናውንን እንዲሁም ተውላጠ ስም ፕሮናውንን እና ቅጽል አጀክቲቭን አይተናል። አሁን ደግሞ ግሶችን ወይም ቨርቦችን እናያለን ማለት ነው። እንግዲህ ከቨርብ መካከል አንዱ የሆነውን ይህን ስጀምርላችሁ ሲኦኤምኢ በአማርኛ አጠራር ከም ብለን እንጠራዋለን። ወደ አማርኛ ስንተረጉመው ደግሞ መምጣት ይሆናል ማለት ነው። መምጣት አማርኛ ማንበብ የማትችሉ ልጆች በዚሁ አጋጣሚ ግስ የአማርኛ ግስ እየተማራችሁ ነው ማለት ነው። ኤልኦቪኢ ላቭ መውደድ መውደድ ማለት ነው። ቲኤኤልኬ ቶክ መናገር ማለት ነው። ደብሊውኤኤልኬ ወክ ወክ ማለት መሄድ ማለት ነው። መሄድ ማለት ነው። ኤስኤልኢኢፒ ስሊፕ መተኛት ማለት ነው። ሲተረጎም መተኛት። አርዩኤን ረን ረን መሮጥ። ዲአርአይኤንኬ ድሪንክ መጠጣት። ከዛም ኢኤቲ ኢት መብላት። ከዛ ጂአይቪኢ ጊቭ መስጠት። ይሄ እንደዚህ ሲነበብ ይሄን ይመስላል። እስኪ እንዳለ ወርዱን ላንብብላችሁ። ከም ላቭ ቶክ ዎክ ስሊፕ ራን ድሪንክ ኢት ጊቭ። ይሄ በእንግሊዘኛ ሲነበብ ነው። በአማርኛው ሲነበብ ልክ እንግዲህ ወደ አማርኛው በአማርኛው ጽሑፍ ይጻፍ እንጂ ቶኑን ይዞ የሚመጣ የእንግሊዘኛውን ቶን ነው። እንዳል ከም ላቭ ቶክ ዎክ ስሊፕ ረን ድሪንክ ኢት ጊቭ ይላል ማለት ነው። ወደ አማርኛ ስንተረጉመው ደግሞ ይሄ መምጣት መውደድ መናገር መሄድ መተኛት መሮጥ መጠጣት መብላት መስጠት እነዚህ ቃላት ግስ ተብለው ይጠራሉ። እነዚህን ቃላት ይዘን ከዚህ ቀደም የተማራችኋቸውን ወይም ከዚህ ቀደም ያሳየኋችኋቸውን ቃላት ይዘን ወደ አረፍተ ነገር ማምራት እንችላለን ማለት ነው። ቀጣይ አረፍተ ነገር ይዤላችሁ እመጣለሁ። እስከዛው ደህና ሁኑልኝ ቤተሰቦቼ። መልካም ጊዜ